ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ቢሆን ደስ ይለኝ ነው። ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጂኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ሰፈር አይሆንም። ለምንድን ነው አይሆንም? እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሬ ለወጋች ለኔ ነኝ የገባውልሽ። መስዋዕትነት ከፍዬብሻለሁ። ተረድቻለሁ። ይሄ ወንድሜ የሚመጣበት ሰፈር ነው። ተረድቻለሁ። ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 አመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገለሃል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበር። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞኑን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። 25 አድርጊያለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም። የፈለገ ይቀራል እንጂ እኔ በጉልበቴ የምተዳደር ልጅ ነኝ። እና ሰፈር ውስጥ ምንድነው መኳት? ቶሎ ብለሽ ገዝተሽ ሂጂ። እዚህ ጋር አትዘብዘፊ። ቶሎ ቢያፍጥኝ። እሺ ማማ ብርቅ ሄድ ሰላም በይልኝ። ብሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድምሽ ነው እንዴ? ህንጻ የሚያክል ወንድም ወልደውት ነው ገንብተውት ነው። ቃሪያውን በ50 ሽንኩርቷን በ10 እነዚህ ጎረምሳ ጌታ ነው የሚጠብቃት። ጥርሰኛሽ ስንት አመት ሄደ? አይዞህ እኔ ባለቤቴ እኮ ይኸውልህ ጭንቅላቴ ላይ ነው የምቆመው። እቺ መጥቼ ላስተሳረግ ልክ እንደ ልጅ ያደርገኛል። ሁሉ ነገር ረስቼ ፍንድቅ ነው የምለው። እንዴት አትነግሩኝም? እቺን ቤት እንዴት አትነግሩኝም? ምን በቃ ይኸው ሰላምን ታገኛለህ። አዎ እዚህ ጋር ራሱ እንደዚህ ነካኝ። እንድገም አባ ምን ይጨመር? ስንት አለ? ስንት ጠጣን? አራት ጠጣች። ብር ይዛል እንዴ? ብር ይዛል አልያዝክም? እኔ የምልህ የአንገት ብር ለምን ትናንለው? ማነስ የአንገት ብር ትይዛላችሁ እንዴ? የአንገት ብር የሚስቴ ስጦታ ነው አላልኩም እንዴ? አንተ የሚስቴ ስጦታ ነው። ስንት አመት ልጅ ብትልብኝ ምን አጭብኝ ምንድነው? ላለመክፈል ነው እንዴ? ምንድነው? የሚስቴ አንተ የእሷ ተባባሪ እኔ ሚስቴ ፖሊስ ጠራለሁ። አበጡት ጀመረው። አይዞህ በቃ አይዞህ። ምንድነው? አንተና የአንገት ብር በቃ እኔ በጣም እንዴት እንደ አንተ ሌቦች ናችሁ እንዴ? ላለመክፈል ልቀቀኝ። የባህል ሕክምናው እዚህ ነው እንዴ? እኔ ልጄ ግባ። እኔ ምን ፈልገህ ነው? ጓደኞቼ መሽረጥ አድርገው ሲሸኑ ምናምን ነገር እኔ መሽረጥ አደረገውና መሽናት ይከብደኛል። ምን መሽናት አልችልም? ይከብደኛል። አዎ በእናትህ ቡዳ ነዋ። አይዞን ልጄ፣ እኔ ጋር ቆንጆ መድኃኒት አለ። አይዞን። ውይ በእናታችሁ ከዚህ ነገር ብቻ ገላግሉኝ እንጂ የሚከፈለውን ነገር እከፍላለሁ። ከዚህ ነገር እንደ ድመት እኮ ጓሮ ገብቼ ነው ቆፍሬ የምጸዳዳው። ይሄን ያህል ተጽዕኖ አረገብኝ። አትሸናም? በቃ እስቲ ሽና። እስቲ አልችልም። እኔም እያለሁ አልችልም። ሰው ከሌለ ታዲያ እኮ መንፈስ ነው ልጄ። ምን ላድርገው? እኔ ጋር በቃ ይኸውልህ ባዝሊን አለች። አንድ ባዝሊን። እሺ እሷ ሰረገላው ላይ ቅብት ታረጋትና መቀርቀሪው አዎ፣ በፀሐይ በዚህኛው በኔ ሳይድ ሆነ ትቆማለህ። በፀሐይ ላይ ኮፍያውን ፀሐይ ከመታው እኮ ምች መታኝ። አይ ችግር የለውም። በኔ ሆነብህ መሰለህ። ትጠየቁበታላችሁ። አንተ እጅን እንትን አትበል። እኔ እኮ ምን ሆነ ነው? እኔ ትልቅ ሰው እኮ ነኝ። ትምህርት ምን ያደርግልናል? ጋራጅ ገብተን እንማር። እናንተ ረሃይ መዳም አሁንም እየረበሻችሁ ነው። አንተ አየለ ከዚህ ደደብ መሀይም ልጅ ጋር አትቀመጥ አላልኩም? ኧረ ነግረኝ ነበር። እርሱ እኮ ነው እንቀመጥ የሚል ተረሱ። አሁን የመለሰ ጥያቄውን ይቀመጣል። አዎ አንተ አየለ ቢሆንልኝ ብለህ ሳይሆንልህ የቀረ ነገር ምንድን ነው? ያው ተሰረ በመጀመሪያ የወሰነ ትምህርት አንደኛው ወጣለሁ ብዬ አስቤ ነበረ፣ ግን አልተሳካም። ጓደኛዬ በ0.3 ማርክ በለጠኝና ሁለተኛው ወጣው። ግን ተሰረ በሰከንድ ሴሚስተር አሻሽሏል። ቃል ገባላለሁ። የኔ ጠንበለል አኩራኝ። አመሰግናለሁ ተሰርዬ። አይ የኔ ደደብስ ያው እኔ ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ጋሽ የውጣናም እዚህ ቅርባችን ነው። አንድ አስፋልት ነው የምንሻገር። ያው አቤም ቅርብ እኮ ነው። የ10 ብር ታክሲ ነው ጋሽ። እውነት ነው። እንዲሁ ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቂ ቢሆን ደስ ይለኝ ነበር ጋሽ። ውጣልኝ ብያለሁ። ውጣልኝ አንተ አመዳም። ና ብያለሁ። ና ብያለሁ። አንተ አመዳም ና ብያለሁ። የምናም ና እያልኩ ና እያልኩ ነው። አንተ አመዳም ልጅ በስተመጨረሻ ኤልያስ አምኗል። እንዴት አልመን ወንድሜ፣ እንዴት አልመን? ልጁ እኮ ከኔ በለጠ እሱ ነው የሚመስለው።
ድስት ፊት ነው ባለኛ ድስት ፊት ነው ባይገርምህ ካንተ የበለጠ አምራለሁኝ እሺ ቆንጆ ነኝ ስለአንተ አይደለም ስለ ልጅ ነው በእናትህ በል ይሄን ያህል ስንት ልጅ ወለደችልህ 3 መንት ወለደችልኝ 3 መንት አዎ 3 ድስት ፊት ስናይፐር አው ኤላ ተወለጨፍኩበት ጠይቃለሁ ብዬ ረስቼው ሚስት ነው ነበር የምታውቃት ሚስቴን የተዋወቅንበት ነው አው የምታውቁ ቦታ ይሁን ለኔ ቴክኖሎጂ ላይ አሪፍ አልነበርኩኝ እሺ እሷ ምንም ነገር አታውቅም ነበር ከሳፋሪኮም ወደ ቴሌኮም ራሱ እንደሚደወል አታውቅም ነበር እሺ ከዛ በኤምፔሳ በሳፋሪኮም መተግበሪያ ማለት ነው በኤምፔሳ ላይ በመግባት ወይ ደግሞ በኮከብ 777 ላይ በመግባት መደወል እንደምችል ጥቅሎቹን ገዝታ ነገርኳት ምን አልሽ ጉርሻ እንዳለውም ነገርኳት እንደዛ ጥቅሎችን ስገዛ ተገረመች አፈሰች አውቀት አራስ መስላየውን ቤት ራሱ ማስገባ በሄሊኮፕተር በቴክኖሎጂ ላይ አሪፍ ነኝ አራሱ ግን ማን ነው ቆይ አይ አብሬያት ስላማጥኩኝ ነው እንደዚህ አንተ ኮነ መስመስለው አራስ አው ቀበቴን ፈትቼ ነው ያማጥኩት ሀገርኛው ስታይል ባገር የአብርሃምና የሳራ ሰርገር ግን አሜን ብሉ ገና ነው ሰዓቱ ጠጡ ከዛ ትመርቃላችሁ ግን መቼ እኮ ነው ለዚህን ቅድም አላየኋቸውም የምር ነው አራዋይታችኋለሁ ሰዓት ካየ እንሰው ሊስተታ አይጠፋም ችግር የለውም ምንም ሰፍና የለም አንተን አይቻለሁ ይኸው እያለኝ እኮ ነው እኔ ለመሰል ሞክሩብኝ ሰዎች አሉ በርግጥ እሺ አንተ ስካፉን ይጠራር ገደሙ አረጋሽ ቅድም ልብስ ስቀይር ወጥ ነክቶ ምን አገናኘው ልብስ ነው አክስታ ጉርሳይ ነው ጋሽ ራት በልቻታ አይ ላለማሸት እኔ የአብርሃምና የሳራ ስም ጠርቼ ያልዋሽ እሱ ቅድም 6 ቁርጣት 6 ምንድነው ችግር የለውም ያበሉናል ችግር የለውም ጥሩ ሰዎች ናቸው ሲጀመር ጋሽ እሱ 12 ቁርጣ ያነሳው ጭራሽ እንጀራውን እናንተ ላይ ጨረሰ ኬኩን ደግሞ እንደ ሰከረ ሰው ተንገራገች አፈርሰዋለሁ ኤክሲ ሰርግ ስለሆነ ምን አያለ አለናት እኔ ኤክሲ ነበርሽ ድሮና ካረኩላት ነገር አንፃር 6 ቁርጥ በቂ ስላልሆነ 12 ደግም ነው መምጣት ነው እንጂ የገንዘብ ችግር ኖርብኝ አለ በርግጥ እኔና በቃቸው ግን ጋሽ እንዴት ማለት ምግብ ባለች ምንም ነው ዛሬ አየሩ ማይነፋው አንተ እንዴ ባለ ፖርን ነው እንዴ ቁርስ እንኳን በላል ምሳሌ ደከም ኧረ እኔ ሪስክ ወስዳለሁ ይፈልገው ይኸው እዛ ጋር ፍሪክ እየመጣን በቃ ይሄንን ይወርቀዋል ጨራርሷል ይሄን ኧረ ምንም አማራጭ ከወዳይ ቢስ ምንም ስጋ አይደለም ማቅጠኛው ቢላ ነው ያረጋግጥ ወጣው ሰላም እንዴ ነሽ አለውልሽ እዚህ ከሁለት አመት በኋላ ከእስር ቤት እየወጣሁኝ ነውና ጠፋኛ ክስቲ ሰፈር እዚህ ጠፋኝ በቃ የቱ ጋር እንደሆነ አንድ ያስደውይ ስልክ በእናትህ ስልኬ እኮ ቻርጅ የለውም የኔ ቻርጅ የለውም ፓወር ባንክ አለ እዚህ አስደውልኝ ይያለው ፓወር ባንክ ችግር ስልኬ ካርድ የለውም እሺ ነበር ቶክላለሁ ካርድ ይያለው እዚህ ተዘጋጅቼ ነው የመጣሁት ባላም ሳይጀ መጥቻለሁ ታስጨንቀኝ ስንት ነው እሺ የሚሞላው ሻባት ችግር 09 ስልኬ በቃ ሳፋሪ ነው በቃ ተወኝ በእናትህ እኔ ሳፋሪ ነው ሳፋሪ ኮም ወደ ኢትዮ ቴሌኮም ፓኬጅ ገዝተህ መደወል እንደሚቻል አላቅም ነው የምትለኝ አላቅም የኔ አባት ምንድነው የምታስጨንቀኝ የትኛውም አይነት ከሳፋሪ ኮም ፓኬጅ ገዝተህ እንደፈለክ ወደ ኢትዮ ቴሌኮም መደወል ትችላለህ ኮከብ 77 መሰላል በመደወል ፓኬጅ በገዛ ቁጥር ለእያንዳንዱ ፓኬጅ ጉርሻ አላቸው ደውለህ 24 ሰዓት ወራጆች ጋር ማውጋት ትችላለህ ገባ አዎ የኔ አባት በቃ እስኪ ደግሞ ፕሮማክስ ነው እባክህ ይሄማ ኔትወርክ የሚያበረ ነው ኧረ አባ ስልኩን በቃ እዚህ ሆናተ እናቴ ልጅ እኔ እስከዚህ ወልሻኝ ወይኔ ወንድሜ ወይኔ ኧረ ንቃ ማን የፈሰው ኧረ እንደው ሙቼ እንኳን ልረፍበት በእናትህ አንተ ግን ካስረሽ ብራውናት በራም እንደ ሌላ ሰው ሰላር እንዴ ወዲና ዞሮኝ እስኪ ዞር በለለት ልጁ ይሙትበት በእናትህ ይጠንብ ሙት ደግሞ እንዴት ነው የሚሸተው በእናትህ ዝርዝር ሄድ ከዚህ ቀብሬ ላይ እንዳትገኝ ታስቆ አፈር አባብላ እና ቀበረኛ እሺ ወንድሜ